እስኪ ቢላ የዝነ ራስ ተመልከተው ዞሯል እኮ። ፈልጊዋለሽ ማለት አፈጠጥሽበት ብዬ ነው። ትፈልጊዋለሽ ስትለኝ ምን ልበል? ይሄ ንብረት እኮ ነው። አሁን የኔ ሆኗል። እሺ የምትፈልገውን ካገኘ ውጣ በቃ። አጮችም ድረሱልኝ ምናምን ብሎ መጮህ ቀረ እንዴ? እኔ መጫወጫው አልፈልግም። ሌላ ነገር ከፈለክ ድጋሚ ገብተህ ብትበረብር ጥሩ ነው። ምንድነው? የቤቱ ቁልፍ። ከዚህ በኋላ እንደ ሌባ በግንብ መዝለል አይጠበቅብህም። እንደ ሌባ? አዎ እንደ ሌባ። ሌባ ነህ እያልሽኝ ነው? የተለየ ስም አለ? እናትና አባቴ አክብረው ያወጡልኝ የክብር ስም አለኝ። ከፈለግሽ በዛ ጥሪኝ። ማን አልከኝ ስምህ? ሄኖክ። ጀማሪ ሌባ ነህ? ሰው አትናቂ፣ ስርዓት። ሳይህ እንደ ሌሎቹ ሌቦች ማስፈራሪያ ቢጤ አልያዝክም። የሰረክበትን ዕቃ ያስክበት መንገድ ደግሞ ያስቃል። አወራር ውስጥ ቁጣ የለም። ብቻ ምን አለፋህ ካንተ ይልቅ እኔ ነኝ ሌባው የምመስለው። ትሰሚያለሽ? በስራዬ 5 ዓመት ልምድ አለኝ። እንደዛ ከሆነ ጥሩ። የስራ ልምድህን ትልክልኝና አይቼው ካመንኩብክ እከፍልህና የሆነ ነገር ትሰርቅልኛለህ። የታገስኩሽ አልመሰለሽም? እስኪ ቢላ የዝነ ራስ ተመልከተው ዞሯል እኮ። ይኸው ያልሽኝን ስራ በጠቅላላ ጨርሻለሁ። አሁን ሰዓቴን ሰጭኛለሽ? መጀመሪያ መጽሐፉን አንብብልኝ። እሺ፣ ከዛ ትሰጭኛለሽ? አስብበታለሁ። የጠየኩሽ እኮ የገዛ ሰዓቴን። አስብበታለሁ ምናምን ስትይ ሌላ ነገር አስመሰልሽው። ትፈልጋለህ? ምኑን? ሌላ ነገር ነው። ወይ ጉድ! ለማንኛውም የማይናገረውን ላንብብ። አቺ ንቂ እንጂ ምንድነው ፍዝዝ ማለት? እሱን የካደችበት መንገድ ግን አላሳመነኝም። እሱ እንደራሲዋን ጠይቂያታ እንዴ። እኔ ምን አገባኝ? ምን ማለት ነው ምን አገባኝ? እንደውም አሳመነኝ። የጻፍኩት እኮ ነው አይደለም። በዛ ላይ ታሪኩ ልክ እንዲሆን የግድ አንቺ ማመን ላይ ይጠብቅብሽ ይችላል። አንተ ተክደህ ታውቃለህ? አዎ። በማን? ባንቺ። ስራህን ስትጨርስ ሰዓትህን ሰጣለሁ፣ ፎቶህንም ማጠፋልሃለሁ ምናምን ብለሽኝ ነው። ቃልሽን አላከበርሽ። አባባሌ በሴት ማለቴ ነው። ባክሽ፣ እኔ ለመካካድ የሚያበቃ ግንኙነት የለኝም። እኔ ግን አውቃለሁ። አረ በእናትሽ አታዘጊኝ። ስንት ሰዓት ሙሉ ያነበብኩልሽ ታሪክ አልበቃ ብሎ ሌላ የመካካድ ታሪክ ልስማ? እኔ ጊዜ የለኝም። የት ልትሄድ ነው? ቆይ በግድ ስማኝ ነው? 5 ደቂቃ የለህም? ሴቶች ታሪካችሁ አይደለም በ5 ደቂቃ በ5 ወር አያልቅማ። ምን ችግር አለው? በፓርት አድርጌ እነግርሃለሁ። እሺ፣ የመጀመሪያው ምዕራፍ ሳታንዛዥ ንገሪኝ። የአልጋ ላይ ታሪኮች ካሉ ደግሞ ያው እሱን በደንብ ትነግሪኛለሽ። እንዴ ለምን? ያው እኔ ታሪክ ደስ የሚለኝ ወደ ገደለው ሲሆን ነው። ለማንኛውም ንብረትህ እዛ አለልህ፣ ከዛ መውሰድ ትችላለህ። አመሰግናለሁ። ምን ቀረ? ፖሊስ ጠርተሻል እንዴ? ፈርተህ ነው? ማ? እኔ አይደለም አንድ ፖሊስ
አንድ ሙሉ እዝ ብታቆሚ አልፈራም። እንደዛ ከሆነ ለምን ተቀመጥክ? ውጣ። እኔ ምልሽ ቆየ ቅድሙን ታሪክ ለምን አጨርሽልኝ? የቱን ታሪክ? ያ ነዋ ይሄ ተከድቼ አውቃለሁ ምናምን ያልሽኝ። የኔ ታሪክ ዝም ብሎ የሚነገር ነገር አይደለም። ምን ታካብጃለሽ? ታሪክ ነው። ቢሆንም በራሴ ፍቃድ ሳወራው እንጂ ሰው ንገሪኝ ስላለኝ የምነግረው አይደለም። እባክህ ግቢውን ለቀህ ትወጣልኝ። እሺ ሌላ የሚጸዳ ነገር የለም? ወይም ደግሞ የሚፈለጥ እንጨት፣ የሚሸከሸክ ጌሾ ወይም ደግሞ የሚደልዝ በርበሬ፣ እነዚህ ካሉ ተባበሬሽ ልውጣ ብዬ ነው። ደህና ነሽ? ውሃ ታመጣልኝ? ውሃ? እሺ። ሌላ የሚያስፈልግሽ ነገር አለ? አመሰግናለሁ። ፖሊሶቹ አልፈውልሃል መሰለኝ። ሂድ በቃ። ቆይ ላስገባሽ።